ይሰማሻል ሚራ ቅድም ለካችሁ የሄዳችሁ ናችሁ መሰለኝ ሐሳባችሁን ተከላል እናድርግና እንታስ ያ ዋናው በፕሮግራሙ መጀመሩ ነው ዘውጁና በሚያዝናና መልኩ በሚረብሽ መልኩ በፎሎ መልኩም በላይክ መልኩም ገቡ እኛ ዋናው ከዚህ ሜዳ ምን እንጠቀም የሚል ነው እንግዲህ ስለ ትልቅ ጉዳይ ያወራን ስለ ትልቅ ጉዳይ ዛሬ ያልቃል ብዬ አላስብም ወንድሞች ሰጥቶት አለ እህት አዲስም የገባችበት አለ በቃ በሩ ኦሬዲ ተጀመረ ማለት ነው በዚህ በኩል የተለያየ ዳዋ የሚያጠናክሩ ወንድሞቼ እንዳሉ ሁሉ በዚህ በኩል ደግሞ ዚዋቹን የሚያበረታቱ ቤታችን ሰላም የሚሆንበት በሰላም የሚቀጥልበት ልጆቹ በሰላም የሚያድጉበት አባታቸውንም እናታቸውንም ያገኙ የሚቀጥሉበት ሂደት ደግሞ ይሄ በስልጠና የሚገኝ ሂደት ነውና ዛሬ አልহামዱሊላህ ረብል ዓለሚን ለአድማጩም ለተናጋሪውም አላህ ኢኽላሱን ሰጥቶ እንግዲህ ከተቀበላቸው ባሪያዎቹ እንዲያደርገን እንመኛለንና ሁላችሁም እንግዲህ ዱዓ እንድታደርጉ አላህ እንዲዘውጃችሁ ያላገባው እንዲያገባ ያገባውም አላህ Subhanahu Wa Ta'ala በሰላም ትዳሩ ላይ እንዲያኖረው ማያፍርባቸው ልጆች አላህ እንዲሰጡት ተቀየውኑ ልጆች አላህ እንዲሰጠው ዱዓ በደንብ ያስፈልጋልና ሁላችሁም እንድትበረቱ እንድትጠነክሩና ከነበራችሁ ድብርት በቃ ማግባት አለብኝ የኔ ያለችው አላህ Subhanahu Wa Ta'ala ያስቀመጣትን እንዲያገናኘን ብለ ደግሞ ዱዓ እናደርጋለን ለአላህ የተጠጋ ነገር ሁሉም ቀላል ነው ለሱ ከባድ ስለሌለ ስለዚህ አላህ እሱ የምታቀበት አኺራ የምታስታውስበት ጀነት የምታገኝበት ትዳር እንዲሰጠን እንዲሰጥሽ ዱዓ በደንብ አድርገን ማድረግ አለብን ይገባኛል በጣም መሽቷል ፊለፊታችን ፈርድ ሰላት ፈጅር አለ ከምንም በላይ እንግዲህ ይዘጋል ሙቤ አላህ Subhanahu Wa Ta'ala ጥያቄ ያለኝ ይያለ ነው ሃይደር ቴክስትም ያረጋችሁ አላችሁ በግሌም ግን እዚህ ጋር ያገኘናችሁ አይደለም ያው ከኔትወርኩም ጋር ከምኑም ጋር አይ ቲንክ ገስት ላይ በጣም ሰው ስለበዛ ምንም እያስገባልን አይደለም ሶ እዚህ ላይ ያሉትን ብቻ ቶሎ ሐሳብ ተቀብለን ዘጋለን ሃይደር ቴክስት አርገህልኝ ነበርና ለኡስታዝ ቀጥታ ነገሩ ቴክስት ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ ወአለይኩም ሰላም አንተንም ሙቤንም በጣም ነው ከልብ የምወዳችሁ እና ኡስታዝ አንድ ጥያቄ ልጠይቃችሁ ነበርና ቅርታ